እስከ መቼ ነው ሩታ የምትሸወደው? እስከ መቼስ ነው በሴቶች ስሜት የሚቀለደው? ዛሬ የማሳያችሁ ነገር ልባችሁን ይሰብረዋል። አብርሽ እወድሻለሁ እያለ ሲጫወትባት ዛሬ ካደረገው ድርጊት በስተጀርባ ያለው እውነታ ምንነት ወጥቷል። ከሄርሜላ ጋር ያደረገው ነገር ግን ጨካኝነቱን ያሳያል። ቪዲዮን እስከ መጨረሻው ካላያችሁት የሩታ ስቃይ አትረዱም። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ የምነግራችሁ ነገር በጣም ከብዶኛል። ሁላችንም እንደምናውቀው አብርሽ ለሩታ ያለውን ፍቅር ሲገልጽላት አፈቅርሻለሁ እያለ ቃላትን ሲደረድርላት ነበር። እኛም አምነኖ ነበር። ግን ይህ ሁሉ ድራማ ነበር። ሩታ በንጹህ ልቧ ስትወደው፣ እሱ ግን ሌላ ሴራ እየሸረበ ነበር። አብርሽ ሩታን እወድሻለሁ እያለ በጀርባ ግን ከሄርሜላ ጋር ሆኗል። ይህ ክህደት አይደለም፣ ይህ መታለል አይደለም። የሩታ ወዳጆች በሙሉ ዛሬ በጣም አዝነናል። ሩታ ለዚህ ፍቅር የከፈለችው መስዋዕትነት ዋጋው ይህ ነበር? አብርሽ የሄርሜላን እጅ ይዞ ሲታይ የሩታ ልብ ምን ያህል እንደሚሰበር አላሰበም። እናንተ ምን ትላላችሁ? አብርሽ ያደረገው ነገር ትክክል ነው? ወንድም ይሁን ሴት በፍቅር ስም እንዲህ መቀለድ ተገቢ ነው? እስኪ በኮሜንት ላይ ንገሩኝ። የሩታ ወዳጆች አለን እያላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለሩታ እንዲደርሳት ላይክ ማድረጋችሁን እንዳትረሱ። ድምጻችንን ማሰማት አለብን። ከዚህ ሁሉ በስተጀርባ ግን ሌላ ያልሰማችሁት ነገር አለ። ሩታ መጀመሪያውኑ ጥርጣሬ ነበራት። አብርሽና ሄርሜላ የተገናኙት በድንገት አይደለም። ይህ ነገር የታቀደ ይመስላል። በቀጣይ ቪዲዮ የማሰማችሁ ማስረጃ አብርሽ ራሱ ማስተባበል የማይችለው ይሆናል። አብርሽ ሩታን ጎድቷል፣ እኛንም አስከፍቷል። እውነቱ መውጣቱ አይቀርም። በቀጣይ ቪዲዮ አዳዲስ መረጃዎች ይዘንላችሁ እንመጣለን። ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ምክንያቱም ቀጣዩ መረጃ የሁሉንም ሰው አፍ የሚያስይዝ ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።